የይቅርታ ደብዳቤ። ሁሉም ሰው ስህተት ይሰራል። ስህተት መስራት በእኔ አልተጀመረም ብዬ ራሴን ለመሸንገል ሞክራለሁ። ግን ልቤ ላይ የታተመው ጸጸት ሊጠፋ አልቻለም። አንገቱ ላይ ተጠምጥመው የነበሩት ክንዶቼ ይሸማቀቃሉ። ጉንጩን የዳበሱት ጣቶቼ ይንቀጠቀጣሉ። የሳሙት ከንፈሮቼ ደንዝዘዋል። በርቃን ገላው የነካኝ አካሌ ይኮሰኩሰኛል። እሱ የህይወት ዘመን ስህተቴ ነው። ትንፋሽ መለዋወጤና አንድ አልጋ ላይ አብሬው መጋደሜ ያንቺን እምነትና ፍቅር እንዲሁም እህትነትሽን አሳጥቶኛል። ውዷና የምሳሳልሽ እህቴ ሆይ ላደረኩብሽ በደል ማስተባበያ ባይኖረውም ወይም ደግሞ አፌን ሞልቼ ይቅር በይኝ ማለቴ ያንቺን ቁስል እንደሚያመረቅዘው አውቃለሁ። ለዓመታት ስልክልሽ የነበረው የይቅርታ ደብዳቤ ህመምሽን እንዳበዛው ተገንዝቤያለሁ። ግን እመኚኝ፣ ይሄ የመጨረሻ የይቅርታ ደብዳቤ ነው። እህቴ፣ ሚስጥረኛዬ፣ የሐዘኔና የደስታዬ ተካፋይ፣ አንድም ቀን አንቺን ለመጉዳት ቁጭ ብዬ እቅድ አውጥቼ አላቅም። የሰው ፊት ቢገርፈኝ፣ የሰው ሀገር ቢያንገላታኝ፣ እኔነቴን ረስቼ ማተቤንም በጠስኩ። የሚወዱኝን ልቦች ሰበርኩ። በዚህ ወቅት ነበር በስህተት የተገነባው እጮኛሽ ነፍሴንና ገላይን ያቆሸሸው። ለሁሉም ጥፋት መነሻ ምክንያት አለው። ነገር ግን የእኔ ምክንያት ለአንቺም ምንም ነው። ምክንያቱም አንቺ በህቷ የተጎዳሽ ሴት ስለሆነሽ። የእናቴ ልጅ እህቴ፣ እኔ የተኛውበት ማጸን ላይ አንቺም ተኝተሻል። እኔ የጠባሁትን ጡት ጠብተሻል። ተመሳሳይ ውስጥ በፍቅር አድገናል። እኔ አንቺን የልብ ንጽህና እንደማውቀው አንቺም የኔን ታውቂዋለሽ። እናም የኔ አካል እባክሽ ለይቅርታ ገደብ በሌላው አምላክ ይዤሻለሁ። ይቅር በይኝ። ከመዳም ቅመም የተላከ ደብዳቤ።